Oui, il sotto. ቅዱስ አንተ ቅዱስ ና እባክህ እዚህ ፈታ በል ቅዱስ። ኧረ ቅዱስ ተኝቷል እንዴ? በጠዋት ምን ሆኖ ነው እርሶ? ተኛበት እንጂ አረፍ ይበል። ሙች በይ ይረፍ እንጂ በደም እቺ እንደው ደግሞ ይሄዋ ተክልት በሊታ ሆንኩት እዬ በዛ ከብት አይደለሽ? ከብት እኮ ቅጠላ ቅጠል ምናምን ነው መብላት ያለበት ሲጀመር። እንዴት እዬ ኧረ ወደዛ እንዴ! ምንድነው? ወግም ስርዓትም አለው እኮ። ምኑ እንዴ? የበላው አይደል እንዴ? እናቢያ እንዴ ምንድነው የሚሳለቁብኝ እህሌ ላይ? እዛ ምን ይሳለቃል? እየተሳለቅሽ ያለቅሽ ደግሞ ምን ላድርግሽ? ስሚ አንቺ በዚህ ነው አይደለ የምትዝናኝ እንጂ የምታደርጊ? አዎ በቃ እያመነዘግ እንጆ አድርጊ። ይሄ ደግሞ እንደ ዘመኑ በቴክኖሎጂ ፈታ እያልኩ እንጆ ማድረግ ነው። ያላይ ጩሁሽ ያለዛ በጮባጮ ላጠገብ አይደል እንዴ? አብረን በላን አሉ። ኧረ ወደዛ አንቆራጥጥሽ በዛ አብንጂ ጊዜ በዛ እንዴ አይቆጡኝ ዋ ላይቭ እንዳላስገባ ቤቶች ምን ሆናችሁ ነው እንዴ? ኧረ ምንድነው እንደዚህ የምትጫጫሁት? ታውቃለህ እስቲ ማዘር እንዴት ኖት? ደህና ነኝ ሲራጅ፣ ደህና ነኝ። የምን አውቃለሁ ኧረ እዚህ በጣም እኮ ነው የሚያስናኑት። ምን አውቃለሁ ክርክሩ ይሄ አይደል እንዴ? ቀስ ብለው እዚሁ አጠገብ ላጠገብ ነን፣ ቀስ ብለው እንነጋገር አልኩ። እስቲ አትረብሹኝ እየረበሻችሁኝ ነው። እኔ በጣም ጥሩ ሙድ ላይ ነኝ። ጆሮአችሁ ይዟችሁ ነው እንዴ? አላውቅም እኔ ለምን እንደዚህ የምትጫወቱት? ማዘር በሰላም ነው የምትጫጫሁት? በሰላም ነው ወይ የምትጫጫሁት? ምን አባታችን ናታ እቺ አፍልታ እኮ ነው አፈላች። አዎ ምን አለ እኔ በጠብቂኝ ትንሽ ደቂቃ ነው አይደል? ምን አፍልተሽ ብቻሽን ትጠጫለሽ? ኧረ መርዝ ጠጣ ልክስክስ ሄደ እዛ ምንድነው ማለት የብዙ ሰው ድድብና አለ አይቻል። ያንተ ባሰ ያንተ ሲራል ምን ይላል እዚህ? አፍለቀለቀች እኮ ነው እያልኩ ያለሁት። ተጠቀጥቀች ተንተከተከች ቤት ላይ እኮ ነው እያልኩ ያለሁት። ገና ቁርሴን እትንህን በቀመስኩ ነው ይኸውልህ። አንቺ ያልፈላችም ገነፈለች እንጂ ስርዓት የሌላት ተናናቅን። አሁንማ ተናናቅን ነው ወይስ እኔ ስራ እየሰራሁ አንቺን ላስተዳድርሽ? በቃ ምንድነው መነሻው? ማዘር ምንድን ደግሞ እየጮሁ ነው ዛሬ? በሰላም ነው? ምንድነው መነሻው? ጮኬን ቦለልኝ። ጮኬን በሰማችሁኝ እናንተ። እኔ ታነደኛለች እዛ እንዴት አይነት ነገር ላይ እንዳለ ተኝቷል። ስሚ ነይ እስኪ እንጂ እዚህ ላይ ቲክቶክ ክፈችልኝ። ፎቶዬን አድርገሽ ቲክቶክ ክፈችልኝ። እኔ ነኝ የምከፍትሏት? ኧረ እንደው ምን ይሻል? ይቅርታ ይቅር በይ። ለካ መሀይም ነሽ። እሺ አይስደቡኝ። ስደቡኛ እኔ ሲራዬ እኔ ባሪያ ሲራዬ እንካ እስቲ ክፈትልኝ። ፎቶዬን አድርገህ እስቲ እንካ። ምን ትስካልሽ? ምን አስቀመስካለሁ እንዴ?
ያወቁኝ እናቴ ያወቁት ብዙ ቴክኖሎጂ ጉዶች ጋር ያለው ለካ አንተም ማንበብና መጻፍ ወፍ የለም። ኧረ እንደዛ አይደለም። ወፍ የለም እንዴት ልክሳውም እንዴ? አይደለም ይሉት እኔ አልፎ አልፎ ብዙ ጊዜ እፈር ሲራ ግድ የለም እፈር ማንበብና መጻፍ አልፎ አልፎ የምትለው ሆቢ ያረከው እንዴ? ሆቢ ማን እኔ ልሻ ልሻኔ እንዴ? ኧረ ማዘር በልኩ እንትን እንደው እኮ ሲያቀልኝ እንኳን በልኩ ያቀልኝ እባክዎት። ምን አይነት ጉድ ነው ያንተ ባሰ ሲራቅ። ኧረ ተው ግድ የለም ተው እኛ አለን አልከኛ እንኳን እንደው ምግብ ከምትለቃቅም አንዳንድ እውቀት አትለቃቅምም። እኔ ያለው አይደለ ተው ሲራቅ ተው። ኧረ ማዘር ኧረ ፈረ ማዘር እኔ ኧረ በእናትዎት ተው። ኧረ ተውኝ ዘመኔ ሙሉ ይሄ ቤት የኔ ነው። ጸጥታ ከእናንተ ጋር ማውራቴ ቅዱስ የረባ ነገር ብሰራ ስን ያሁን ተፈረንጅ ምግብ አይቼ እንደዚህ አንተ አይበላ አንተ ቅዱስ ይሄ ልጅ ምንድን ነው? በህይወት አለ ቅዱስ? አቤት ምንድን ነው አያቴ የምትረብሹት? ሰው ማረፍ አይችልበትም እንዴ? ምን ሆነሽ? አረፍክ እኮ ያደለው ተነስቶ ከቤቱ ወጥቶ ጎረቤት መጥቶ ምግብ ምናምን ይቀርማል። አንተ አልጋ ላይ እስካሁን ተጋድመሃል። ኧረ እኔ እሱን ላገኝ ነው የመጣሁት። በእናትህ ነው ረፍት ማድረግ የለብኝም። ምንድን ነው እግርን አናደኝ። ወደዛ አትግፋኝ፣ አትናደኝ። ገደል ሊከርታኝ ነው እንዴ? ፊት ሲሰጡ ፊት ትላለህ። ስማ ቅዱሴ እስቲ እንካ ቲክቶክን ፎቶዬን ምናምን አስገብተህ ቲክቶክ ክፈትልኝ። አዎ ቲክቶከር ልትሆኚ ማለት ነው? አዎ ልሆን። በዚህ እድሜሽ ሊመክረኝ ነው አያቱ። አንቺ በዚህ እድሜሽ ቤተክርስቲያን መሳም፣ መንፈሳዊ ጉዞ ማድረግ፣ ማመስገን፣ የተጣላ ማስታረቅ፣ ያን የመሳሰለ ነገር ማድረግ እንጂ ቲክቶከር ሌላስ? እየሰማሽኝ ነው? እሰማለሁ። እየመከርከኝ አይደል? እየሰማሁ ነው። ታዲያ በዚህ እድሜሽ ቲክቶከር ላንቺ ይመጥንሻል? ሰማሁ። አንድ ነገር ያልገባ ልንገርህ፣ ቻፓው በጣም ቆንጆ ነው። የሚገርም ቻፓ ነው ያለው። በፈጠረሽ ቢያንስ ማፈሩ ቢቀር እንኳን ቻፓውን ትተሽ ገንዘቡን በይ። የዱርዬ ቋንቋ ከአንቺ አፍ መውጣት ተናግረህ ሞተሃል። ቻፓ የዱርዬ ቋንቋ አይደለም፣ የአራዳ ቅዱስ። ምን አለ እኔ አይደል ያሳደግኩ? ምን አለ አንተ እንኳን እነዚህ ተዋቸው ረጦች ናቸው። አንተ እንኳን ምን አለ በእኔ ብትወጣ። ቻፓ ማለት የአራዳ ቋንቋ ነው። እዚህ ነሽ ዱርዬነት። ጨዋ ሆነህ ሞተሃል ፋራ። ምን ይሻለኛል? ማን ይክፈትልኝ? እኔ የምልህ ቲቲሻ የለችም እንዴ? ቲቲ አለች። እኔ ማለት አያታለሁ እኮ እዚህ ላይ አይደል? ትመጣለች። ዛሬ ነው ኮላ አድርግላት። ምን እኮ ወይኔ ኧረ እኔስ እንደው ኮሎኔልን ብከተል የሚሻለኝ። ምድረ መሀይም ውስጥ ነው ያለሁት። ደውልላት። ኧረ ምን አንቺ ብለሽኝ ገብቶሻል? ምንድን ነው? ምኑ ገባኝ? ለእሷ ደውላለሁ። ምን ደውልላት። ከአንተ ጋር እዚህ ደውዬላታለሁ። ከምጨናነቅ ነፈስ ልበል። አይዞሽ ሲራቅ። ቆይ አንድ ፊደል አለ፣ እሱን እገዛልሃለሁ። ተባብረን እናስጠናሃለን። አይዞህ። መማር ያስከብራል፣ ሀገርን ያኮራል።
ማረስከር ሆኖ ነው ቀስ ናት ቀስ ለራስህ አስብ እዛ ቅዱሴ የለውም ቅዱሴ ደክመዋል እኮ ምላሳቸው ብቻ እኮ ነው አልሞት ያለው ምላሳቸው ለእኔ ሲሆንም ይበረታል ጭራሽ አይ እንደው ከፋታቱ ሰልሲላክ እኔ ግን እንደው ምን ገረመኝ ቅዱስ ለካ አንተም እንደኔና እንደ ሲራኬ ማህይብ ነክ ፊት ወረዛይ ስነስርዓት ትሰርብኛለች ልቁጣ አይ እትዬ አራዘም በራዛ ክፋት ሲሉ አይደለ እኔ ኢትዮጵያን ስለማልችል ነው ለመጣልሽ አታውሪ አይ እንደ ሐሳብ ምን ይጠቅማታል ለምሳሌ አሁን አጠገብ አንቺ ቲክቶክ አለሽ እኔ አልበላው ምን ያረጋል ጎሽ ሲራክ አለ ማ አንተ ኧረ እኔ ምን አቀበተኝ እንደዚህ አይነት ነገር ነው የሚመቸኝ ይኸውልህ እዛ ኬንያ በነበርኩ ሰዓት በሰዋልኛ ምን የሚባል አባባል አላችሁ መሰለህ በጣም ወዶ አባባል ነው አኩና ማታታ ሲፖሪ ኪኪኪታ ይላል ምን ማለት በጣም ወዶ አባባል ነው አኩና ማታታ ሲፖሪ ኪኪኪታ ይላል አንተ ኧረ እኔ ምን አቀበተኝ እንደዚህ አይነት ነገር ነው የሚመቸኝ ይኸውልህ እዛ ኬንያ በነበርኩ ሰዓት በሰዋልኛ ምን የሚባል አባባል አላችሁ መሰለህ በጣም ወዶ አባባል ነው አኩና ማታታ ሲፖሪ ኪኪኪታ ይላል ምን ማለት የቀበጡለት ቦታ ይገኛል አይ በጣም ከባድ እንትናቸው ቋንቋቸው ነው መቼም ቁም ብለህ ተጫወትብኝ ያንተ መጫወቻ ነው አይወላችሁ አየ ዋናው ፖይንት እሱ ነው እኔም ቲክቶክ የለኝ ታዲያ አያቴ በዚህ እድሜዋ ትልቅ ሴትዮ ቲክቶክ ላይ አጓጉል ነገር ስታደርግ የሚያይ ሰው ምን ይላል እንዴ አያቴ የሉሲ ኩያ ማለት ናት እኮ እንዴ ማን ሉሲ አንቺ ደግሞ በዛ ሉሲ ነች አንቺ ባለው ግሮሰሪ አንቺ ማታ ደቅ ብለን ሳር እያየን አይደለች ሉሲ በቁፋሮ የተገኘች የሰው ዘር መነሻ ናት ነው የቆየች በቁፋሮ የተገኘች ናት ያው በእርግጥ ሰው አይደለችም ሰው መሰል ፍጥረት ናት ሰው አይደለችም እትዬ ሰው አይደሉም ማለት ነው እያልከኝ ይሽ ሰው መሳይ በሸንጎ ልክ እንደ ማዘር መሳይ ናቸው ግን አንተ ሰው ናቸው እናትስ በዛ ማይብነታችሁ ከፋው እንዴ ኧረ እኔ ምን አውቃለሁ የማይናገረው ይላል ደግሞ እኮ አልተሳሳትንም ልክ ደግሞ ሰው ካልተሳሳትን እንማራለን እናውቃለን መጀመሪያ ቲክቶክ ገቡ አይደል ከፈቱት ከዛ እቺናዮ እኔ የምልሽ እንደው አንቺ አሁን እውቀትሽ ከመልክሽ በላይ ነው ውብ ነሽ እስቲ ዝም ብለን እንደ ኩያ እንማከር እስቲ እንደ ኩያ እኔ እና እርሶ ምን አለ ይሁን ኑሮ እኮ ነው ከቅዱስ ጋር ኖሬ እንጂ ስሚ ቅዱስ አሁን አንቺ ምንድን ነው የሚጠቅምሽ ምን ያደርግልሻል ቆንጆ አድርግሽ አይጠቅምሽም ረሃብ ነው የሚጨርስሽ አይ ምን ያደርግልሻል አወጣለሁ ደዛ እኛ ወጣቶች እኮ ብዙ ጊዜ እንደው ምን ላይ እንደምንወድቅ አናውቅም እኔ ምን ላይ እንደሚጥለን አናውቅም አይደል ማይጠብቀው የደዛ ፍቅር ምናምን እኛ ወጣቶች ከባድ ነው እና ትወጃለሽ በጣም ወዷለሁ ባሳየው ታይቻለሁ ይሄን ምን ይሻላል ከምን ጋር እንዳጣበቀሽ እሺ ይኸውልህ መጀመሪያ አሪፉን ነገር ነው ማሳየት በደንብ ገንዘብ የሚሰሩበት ቻፓ ያለበት ቻፓ ያለበት ምንድነው ከዛ ፈዛዛ ኮርስ ይሻላል ማን ቀይ ላሳየት እዚህ ጋር አለች አይደል የመደመሯን መጀመሪያ ተጫናት አሁን ግን ኤክስ ያቺን ተጫናት ከዛ ይሄን ከፈለጉ ቪዲዮ ምናምን የሚሰሩበት ነው ወይ አንቺ ብሎግ ምናምን ማማ አይተ ትንታሩን ስካይሪ አንቺ አይደለ እንዴ እሺ ይሄን የቀያየሩ መጠቀም ይችላሉ ሰውን ማወዛገብ ይችላሉ በዚህ ከዛ ወዛገባሉ እሺ ከዛችን እቺ
ሴትዮ እኔ ነኝ እቺ እንደው ቅድሟን አንጨት ይቀድሙ ይቀይር ችግር የለውም እሱ አሳይታለሁ እዚህ ጋር ስለሚቀይሩበት ችግር የለውም ከዛቼ ጎ ላይቭ አያት ሽንክት ነው ያረጋው ሽንክት ያረጋታል ከፈለጉ ግን ይኸውልት እት አሚማ ማማረገልኝ ማማረ እኔ ነኝ አይደል ታቤት እሺ ምን ልበል እንደዚህ ገባው ከዛስ እንደዚህ መርጣው ከገቡ በኋላ እሺ ልክ እንደገቡ ሰላም እንዴት ናችሁ ድምጽ መቀየር የለም አይ እሱ እንኳን ትንሽ ይከብዳል እንደፊቱ እርሱ አይሞክሩ ሞክራሉ ቀጥና እንዴት ናችሁ ደህና ናችሁ ወይ ሙልቅቅ ምናምን ማለት እሺ አይጠፋም ማለት እሱ ይመጣል ነገሩ እሱ ይመጣል ይመጣል ከዛ በኋላ ምን ይላል ሰላም ምናምን ካላቸው በኋላ ልክ ሰው መግባት ሲጀምር ይገባል ታብታብ እያደረጋችሁ ፋሚሊዎች እንግዲህ ዛሬ የሚገራርም ነገር አሳያችኋለሁ ተነስቸን ወዝላቸው ወዝ ካሉ ሰው ስለሚገባሉ በጣም አሁን እኔ አሁን ያው መቼም አለ አይደለች ሽበቷም በቁም ነገር እንደው ምክር ምናምን ጣል ያረፈ ራስ ሰው እንደዚህ ነገር አይወድም ወጣ ያለ ነገር የለ እንዴት ነው ወጣ ያለ በቃ ያልተለመደ አሁን ከርሶ ወጣ ያለ ነገር ምን አለ እኔ አሁን ሁሉ እኮ በእድሜ ነው ምን አለ ከኔ ያለፈ አይ አሁን ለምሳሌ አጠር ያለ ነገር ለብሰህ አለ አይደለ እንደዛ አይነት ቪዲዮ ምን ሊደንስ ከዛ ደግሞ ተሰባበርኩት እሺ ከአር ልጆች ጋር ምናምን ከልጆች ጋር ኮላብ ያደርጉና ቆንጆ ቪዲዮ ልቀቅ አብረሽ ትገቢያለሽ ከርሶ ጋር ገባል እንግዲህ ካልደብሮ ምን አገባው ምን አገባው ማየም እኮ ነው እሱ ምን አገባው ስለዚህ ለኔም ጠቅመኛል እኮ ነው ቫይራል እንጠቃቀማለን ምን ብረት ምን ማለት በጣም ብዙ ሰው ጋር ይደርሳል ምናምን አለ አይደል ውጭ ያለ ሰው ያዩታል ምናምን ውጭ ያሉት ዘመድ አለ ያበሳጮት ምናምን ነው የነ ኮነሬል ጓደኛ ያበሳጮት ሰው የለም እንዲህ ቅጥል ያርጉ ሰው ካለ ይሁሉ በጣም ብዙ ጊፍት ስለሚሰጡት ነሲራክ ናት አለች ጫሲዳም ብር ማትልቀጭ እናቷ እናቴ ናት ምናምን የምትልጭ ጫሲዳም አለች እሷ አነደድኳት በቃ አለቀ እርሶ ነው እኮ አሁን ዶላሩን ወደ እሷ የሚልኩት በተቀረረን ማረግሽ እኔ ልሙት እዚህ ላይ ማታውታለች እንዲህ አይደለም በስራ ነው ማሳየት አዎ ስለዚህ እንደዚህ ያደርጉ እንደዚህ ያለው አሁን ማን አልገባማ ግን ላይቭ ይገቡና ጌም ነው እሺ የሚጫወቱት ዋናው ጌም ነው ገንዘብ የሚያገኙበት በሱ ስለሆነ ቻፓው እሱ ነው አዎ ልክ ላይቭ ከገቡ በኋላ የምትወዱኝ ሰዎች ሰፖርት አድርጉኝ ልስልስ ይያሉ በቃ ይሄ እንዴት ነው እርሶም ያዝናኑ ነው እነሱም ደግሞ የተዝናኑ ስለሆነ ይሄ እንደ ቴክ ነው ነገሩ ገባውት አይደለ ዘና ይያሉ እንደዛ ጌሞት መጫወቻሉ ሰው ጊፍት ይሰጡታል ጊፍቱን ያወጣሉታል ችግር አለ ገባውት አይደለ በጣም ቀላችሁ ብቻ ተጭኖ ነው በቃ አለቀ ከዛ ማውዛው ዳሁን አለክባስቲ በቃ ሁሉ ነገር ነው የገባኝ ተባረኪ አንቺ ጥሩ ልጅ ነሽ በደንብ ነው የተማርሽው እስኪ በጣም ነው የሚያምረው በቃ ይሞክሩሽ እሺ በቃ ደውለታል ወይ አዲስ ነገር ከነገረችኝ ብዬ አንተ በላችሁ ምናምን እቺ እንደው ማፈሪያ ፋሚሊ ገባ እያላችሁ ታፕታፕ አድርጉ እንግዲህ አመሰግናለሁ ቴንኪው ብያለሁ ኧረ ተጨናነቀ ፋሚሊ ታፕታፕ ኧረ ወረደ ዘነበ ነው የምላችሁ ዘነበ ብሩ ስልኬ ተጨነቀ አታይም ፋራ ኮፍያ ቀነጽ ቴንኪው ብያለሁ በጣም ነው የማመሰግነው ሽልማት ነገር እየገባ ፊኛ ማስቲካ እትዬ ወዬ ዱቄት በመቀባት ገንዘብ ይገባል አብኩቶ በመብላት እንደማይሆን አየሽው አይትዬ እና ታዲያ ያታች ሰፈር ያለው ወፍጮ ቤት መካሻ እንዴ ሰውነቱ ሙሉ ዱቄት
እንዴ? እንኳን መጋሻ እናንተ ምኑን ታውቁታላችሁ? መጋሻ አይደለም። አንቺ ምን ታውቂያለሽ? ፋሚሊ አንቺ ከፋሚሊ አታቆራጭኝ። ፋሚሊ ታብታብ አድርጉ። የሜ ብያለሁ። የሜ ወረደ አንበሳ ሊመጣ ነው መሰለኝ። አንበሳ ሊመጣ ነው ወይኔ አንበሳው ወረደ ማለት 50 ሺህ ነው። ሰምተሃል? 50 ነው 60 እንደዛ ነው አሉ። አንበሳው ሊመጣ ነው መሰለኝ። ስልኬ ተጨናነቀች። ወይኔ ፋሚሊ ቴንኪው ብያለሁ። ኑሩልኝ ፋማዎቼ። እሜ ታብታብ አድርጉ ፋሚሊ ታብታብ አድርጉ። ቴንኪው እንኳን እናንተ እነዚህ ማይረቡ ሲሰሙ ስስሙ እያለሁ እንኳን እናንተ ቴንኪው ብያለሁ። ፋሞቼ ይመቻችሁ። ይሜ ይደነሳል፣ ይደነቃል፣ ችግር የለውም። ፋሚሊ ገባ ወይኔ አንበሳ መጣ መሰለኝ አንበሳው። ፋሚሊ ቴንኪው ብያለሁ። ፋሚሊ እያያችሁ ነው። ታብታብ አድርጉ። ጠብ እናንተ እየገባ ነው ብሩ። ስራ እንኳን ደስ አለ። እናመሰግናለን ፋሚሊ። እያያችሁን ነው እንግዲህ። እሺ ግጥጥ ፋሚሊ ቴንኪው ብለናል። እናመሰግናለን። ታብታብ አድርጉ። ፋራ ናት። የመብረላል ቴንኪው ቅዱስ እባላለሁ። አትጤ ይባላል። ገጠጥ በሉ። ቴንኪው ብለናል። ቴንኪው ገባንም ወይ ብራችን ገባ። እኔ ጋ ገባ። እየገባ ነው። ድርሻችንስ እኮ እንዴት ነው የምንካፈል? ምን አባሽ መካፈል ነው? ከፍታችሁ አስገቡ። እስከ መጨረሻ